በተጨባጭ ምኒልክ ገዳይ እንደሆነ የምታየው በልጆቹ ነው ማለት ነው። ይሄው ልጆቹ እምዬ ነው የሚሉት የተደበቁት ኢትዮጵያ ባንዲራ ስር ነው የሚዘፍኑት የሚያሸረግዱት ለምኒልክ መንፈስ ነው። ቀማኛ ርስት አስፋፊ ከሆኑ ሰውየውም ርስት አስፋፊ ቀማኛ ነው ማለት ነው። አባቱ ከዲያብሎስ ከሆነ እኮ የአባቱን ስራ ነው የሚሰራው። እነሱ የአባታቸውን ስራ ነው የሚሰሩት። የዲያብሎስ ወኪል ናቸው ማለት ነው። ኦሮሚያ ውስጥ ተቀምጦ ግን ኦሮሞን ሰብራለሁ፣ ኦሮሞን አጠቃለሁ፣ ኦሮሞ ላይ ተንኮል ሰራለሁ የሚል ግን ተዘቅዝቆ መሰቀል አይደለም ተዘቅዝቆ እንደዚህ ፍየል እንደዚህ ቢገዘገዝ ምንም አይመስለኝም። ይሄን የሚያደርጉት ግን ኦሮሚያ ውስጥ ያሉ የጽንፈኛ የአክራሪ አማራ ወኪሎችና እነዚህ ፋኖ የተባሉ ናቸው። ኦሮሚያ ውስጥም የተሰገሰጉ ጽንፈኛ አክራሪ አማራ የመንፈስ ልጅ የሚኒሊክ የመንፈስ ልጅ እነዚህን አርገ መስመር ማስያዝ የምትችለው አንድ ስትሆን። ምክንያቱም ከባድ ነው። ኦሮሚያ ውስጥ ኦሮምኛ ይችላሉ፣ ኦሮምኛ ያወራሉ፣ እንትን መስሎ ነው የሚያጠቁ። እንደነ ሀብታሙ አያሌው እነሱ የጌይ መንፈስም አለባቸው። ስለዚህ መጨረሻ ላይ እና ሀብታሙ አያሌውን የሚከተል ሰው መጨረሻ ላይ የጌይ መንፈስ ነው። ሚኒሊክ ማይብ ነው፣ መፈረም ማንበብም አይችልም ይባላል እኮ እንደውም እነሱን ስናገርና ለዚህ ነው አሉ የተለያዩ ውሎች ላይ ሳያቅ ይፈርማል አሉ። ሳያነብ ነው ይፈርም ማንበብ ስለማይችል ነው የሚባል ነገር አለ። ኦሮሞ ርቦት አይደለም ከዚህ አድዋ ድረስ ይሄዶ ይዘመተው ምን አገባው። ኦሮሞ ከኦሮሚያን አስከብሮ መኖር ይችላል። ይሄን የአዲስ አበባ ሰገጤም እኮ ሰጋቱራ እንዲበላ ማድረግ ይችላል በ3 ቀን ውስጥ። ይሄን የአዲስ አበባ ሰገጤ አባቱን የማያቅ የአንጋሳ እንዳለው የምንትራፊ ነው ያለው ትንሽ አፌ ስለተጠመቀ እንጂ አባቱን የማያቅ የአንድ ቀን የስተት ልጅ ሁላ ቆን ተሰበሰበው እዚህ። ስለዚህ ይሄን ልኩን ማስገባት ይችላል። ለኦሮሞ በጣም ኢዚ ያው እግዚአብሔር ይመስገን በጣም ኢዚ ጠመንጃ ሳይተኩስ ይሄን የአዲስ አበባ ሰገጤ ልክ ማስገባት ይችላል። ሳይፈልግ ወደ ክልሉ ይመለሳል። ግን ኦሮሞ እንደዛ ሆደ ሰፊ ህዝብ ነው። አብረን እንኑር በሚለው ያምናል። አብሮ ለመኖር እየተከፈለ ያለው ዋጋም ጭምር እንደሆነ ይወቁ። ኖርማሊ ሚኒሊክ ሌባ ነው። ለኔ ሚኒሊክ ሌባ ነው ብዬ ነው ማምነው። የሚያስረዳኝ አካል እስካልመጣ ጠቅላይ ሚኒስትር ሐውልት አቆመ አላቆመ አይዶም ማይንድ ያገባኝ ይፈልጉ ማምለክ ይችላሉ። ለኔ ሚኒሊክ ሌባ ነው፣ ወንበዴ ሽፍታ ነው። ሚኒሊክ እያለ ውሻ ነው። ምንም ይሄ አመቻምቻ አንበሳ ነበረ ስለሞተ እኔ ውሻ ምን ስለሆነ ነው? ሲጀመር ኦሮሞ የማንም ውሻ ሆኖ አያውቅም። አስከትሎ ገባ አይደለ ገዝቶ ተፈርቶ በተንኮልም ይሁን በግዳጅ ኦሮሞን ለማጥፋት ያልሰራ መሪ የለም። ይሄ ምንድነው የሚያሳየው ሲባል የኦሮሞን የበላይነት፣ ጀግንነት፣ ልብነት፣ ወኔ፣ ልባምነት ነው የሚያሳየው። ስለዚህ ሚኒሊክ ባልሰራው ማለት ይሄ መጽሐፍ ቅዱስ ላይ ማለት ሌሎች ደከሙ እናንተ በድካማቸው ገባችሁ ይላል መጽሐፍና ሚኒሊክን ባልተዋጋው በሌለው ጀግንነት በእነዚህ ሰዎች ብርታት ንግስናው ላይ የቆየ ሰው ነው እንጂ አንድ ቀን የማያድር ለራሱ በሽታ ያለበት በሽተኛ ሰው ነው። በጣም እጅግ እንትንና ሀብቴ አባመላው እነሱ ነበሩ በጣም ለሱ ታማኝ ሆነ ሰው ነው እንትን የሚሉትና የኦሮሞ ስፒሪቹዋል እና እግዚአብሔርን እንደሚፈራ መጣው እንደዚህ አይነት ሌባ ስር እንኳን ሰሚት አድርገው ሆነስት ሆኖ መስራታቸው። እኔ ጧት አንድ ሀብቴ አባመላ የሚል መጽሐፍ እያነበብኩ እኔ በጣም ነው የገረመኝ። ታውቃለህ ሆነስት ሞቶ ራሱ የሚኒሊክን አደራ ለማስፈጸም ይታገል ነበር እና ይሄን ያለ የዋና መንፈሳዊ ህዝብ ነው። እኔ በጣም ነው የገረመኝ። ሞቶ እኔ በሆነ እያለ ነበር ግንባሩን ምለው